ለመሆኑ የአስተሳሰብ ፍጥነቶ ምን ያህል ነው? የኔ ፈጣን ነው ካሉ በዚህ ቪዲዮ ያረጋግጡ። ዛሬ ለየት ያሉ 20 ፈታኝ እንቆቅልሾችን ይዤላችሁ መጥቻለሁ። ከወዲሁ ፈገግ እያላችሁ ሰብስክራይብ በማድረግ የብልሆች ቤተሰቦችን ይቀላቀሉ። ዝግጁ ከሆናችሁ ወደ ፈተናው እንግባ። የመጀመሪያው የማን ወላጅ ናቸው ደሃ? መልሱን በጥንቃቄ ይመልከቱ። 10 ሰከንድ አለዎት። በግራ በኩል ያለው ልጅ ደሃ ነው፣ ምክንያቱም መነጽሩ ስለተሰበረና መጽሐፍ ስለሌለው። ሁለተኛ ጥያቄ፣ ሕፃኑን ማገት የፈለገው ማን ነው? በጥንቃቄ ይመልከቱ፣ እንዳይሸወዱ። 10 ሰከንድ አለዎት። መልሱ ኤ ነው፣ ምክንያቱም መታወቂያው ሐሰተኛ ነው። ሶስተኛ ጥያቄ፣ ከእነርሱ መካከል እስረኛው ማን ነው? በጥንቃቄ ይመልከቱ። 10 ሰከንድ አለዎት። እስረኛው መሃል የተቀመጠው ሰው ነው፣ ምክንያቱም በካቴና ታስሯል። አራተኛ ጥያቄ፣ ገንዘቡን የሰረቀው ማን ነው? በደንብ ይመልከቱ፣ እንዳይሸወዱ። መልሱ ሌባው ይሄ ነው፣ ገንዘቡን ጫማው ውስጥ ደብቆታል። አምስተኛ ጥያቄ፣ ገዳይዋ ሚስት የትኛዋ ናት? በጥንቃቄ ይመልከቱ። 10 ሰከንድ አለዎት። ገዳይዋ ይቺ ናት። ማስረጃውም በምድጃው ውስጥ ያለው የሟች እጅ ነው። ስድስተኛ ጥያቄ፣ ዞምቢው የትኛው ነው? በጥንቃቄ ይመልከቱ። 10 ሰከንድ አለዎት። ዞምቢዋ በቀኝ በኩል ያለችው አሮጊት ናት፣ ምክንያቱም የዞምቢ አይን ስላላት። ሰባተኛ ፈተና፣ ከእነርሱ መካከል ሰው ያልሆነው የትኛው ነው? በጥንቃቄ ይመልከቱ፣ እንዳይሸወዱ። ሰው ያልሆነው ይሄ ነው፣ ምክንያቱም መስተዋቱ ላይ ያለው ነጸብራቅ ትክክል አይደለም። ስምንተኛ ጥያቄ፣ ልዩ የሆነውን ኢሞጂ ያገኙ። በ10 ሰከንድ ካላገኙ ይህን ቻናል ሰብስክራይብ፣ ቪዲዮ ላይክ ያደርጋሉ። ቃል ገብታችኋል። 10 ሰከንድ አላችሁ፣ ተጠቀሙበት። መልሱ ልዩ ይሄ ነው። እርግጠኛ ነኝ ያላገኛችኋላችሁ። ወረድ ብላችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጉ። ለምታደርጉ ሁሉ በጣም እኔ የማመሰግነው። 9ኛ ጥያቄ፣ የውሻው ባለቤት ማን ነው? በጥንቃቄ ይመልከቱ። አብዛኛው ሰው ይሳሳታል። መልሱ የውሻው ባለቤት መሃል የተቀመጠው ሰው ነው። መያዣው በእጁ አለ። 10ኛ ጥያቄ፣ የሕፃኑ እናት ማን ናት? ምስሉን በጥንቃቄ ይመልከቱ። የጡት ጠርሙስ በሴቷ ቦርሳ ውስጥ ስላለ እናቱ እሷ ናት። 11ኛ ጥያቄ፣ ነፍሰ ጡር የሆነችው ማን ናት? ከእነርሱ መካከል ነፍሰ ጡሯ ማን ናት? በጥንቃቄ ይመልከቱ። 10 ሰከንድ አለዎት። በቀኝ በኩል ያለችው ሴት ናት፣ ምክንያቱም ዝቅተኛ ጫማ አድርጋለች፣ ሆዷም አብጧል። 12ኛ ጥያቄ፣ ወርቁን የዋጠው ማን ነው? በጥንቃቄ ይመልከቱ። ብዙ ሰዎች እዚህ ላይ ይሳሳታሉ። 10 ሰከንድ አለዎት። ይህች ሴት ናት፣ ምክንያቱም ሆዷ የወርቅ ቅርጽ አለው እንጂ ነፍሰ ጡር አይደለችም። 13ኛ ጥያቄ፣ ሚስቱ ማን ናት? 10 ሰከንድ አለዎት። በጥንቃቄ ይመልከቱ።
ሚስቱ ይህች ናት፣ ምክንያቱም እንደሱ ያለ ሀብል አድርጋለች። 14ኛ ጥያቄ ሚስቱ ማናት? ከእነዚህ ውስጥ ሚስቱ ማናት? 10 ሰከንድ አለዎት። መልሱ መሃል ያለችው ሴት ናት፣ ምክንያቱም የጋብቻ ቀለበት አድርጋለች። 15ኛ ጥያቄ ሐሰተኛው ፖሊስ ማን ነው? በጥንቃቄ ይመልከቱ። የመጀመሪያው ሰው ነው፣ ምክንያቱም በትከሻው ላይ ባጅ የለውም። 16ኛ ጥያቄ ደሃዋ ሴት ማን ናት? ደሃዋ ለይታችሁ ከዛ አውጡ። 10 ሰከንድ አለዎት እንዳይሸወዱ። መልሱ እሷ ናት፣ ምክንያቱም ፍሪጇ በርካሽ ዕቃዎች የተሞላ ነው፣ የሌሎቹ ግን በውድ ዕቃዎች የተሞላ ነው። 17ኛ ጥያቄ የሞተው ሰው ማን ነው? የሞተው ሰው ይህ ነው። 18ኛ ጥያቄ ጸጉር አስተካካይ ያልሆነው ማን ነው? በጥንቃቄ ይመልከቱ። 10 ሰከንድ አለዎት። እሱ ነው። እሱ የነፍሳት ማጥፊያ ስፕሬይ ስለሚጠቀም አስተካካይ አይደለም። 19ኛ ጥያቄ ያልሞተው ማን ነው? በጥንቃቄ ይመልከቱ። ብዙ ሰዎች እዚህ ላይ ይሸወዳሉ። በቢ ሰውዬ እግር ዙሪያ ዝንብ ስላለ አልሞተም። አሁን ወደ ከባዱ ጥያቄ መጣን። 20ኛው ጥያቄ ማንን ያድናሉ? 10 ሰከንድ አለው። በጥንቃቄ ይመልሱ። መልሱን ኮሜንት ላይ ጠብቃለሁ። እንደነዚህ ያሉ ቅንጭላትን የሚፈትኑ አእምሮን የሚያጠነክሩ እንደነዚህ ያሉ ቪዲዮዎች እንዲደርሳችሁ በየጊዜው እንዲደርሳችሁ ቻናሉን ሰብስክራይብ፣ ወረድ ብላችሁ የደውል ምልክቷን ጫን። ከዚያ ላይክ ቪዲዮን። በቀጣይ ቪዲዮ እንገናኛለን። ለምታደርጉ ሁሉ ሰብስክራይብ፣ ላይክ፣ ሼር ለምታደርጉ ሁሉ በጣም ነው የማመሰግነው። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። የ20ኛውንም ጥያቄ ኮሜንት ላይ ፈልጋለሁ። የመቻችሁ ራሳችሁ